የትምህርት ሚኒስትር ዶክተር ብርሃኑ ነጋ ሰሞኑን በተለያዩ የመንግስት መገናኛ ብዙሃን ቀርበው በሰጡት መግለጫ ላይ የ2017 በጀት ዓመት ላይ 585,000 ተማሪ ለፈተና አስቀምጬ 48,000 ተማሪ አልፏል፣ 536,000 የሚሆን ተማሪ ወድቋል። ይህም ከአጠቃላይ ካስፈተንኩት 8.3% የማለፍ ንጻሬ በመኖሩ ካለፉት ተከታታይ ዓመታቶች የተሻለ ውጤትና አበረታች ውጤት አስመዝግቤያለሁ የሚል መግለጫ ሰጥተዋል። እንግዲህ ይህ መግለጫ ከተሰጠ ወደ ኋላ ያሉትን ተከታታይ 4 ዓመታት ውጤቶች ምን ይመስሉ ነበር፣ እድገት ነው የሚያስብል ነበር ወይ የሚሉትን መረጃውን መሰረት አድርገን ለማየት እንሞክራለን። በ2014 በጀት ዓመት 896,000 ተማሪ ለፈተና ተቀምጦ 29,000 ወይም 3% ያህሉ ብቻ አልፏል። 2015 በጀት ዓመት 845,000 ተማሪ ለፈተና ተቀምጦ 27,000 አልፏል። 2016 በጀት ዓመት 684,000 ተማሪ ለፈተና ተቀምጦ 36,000 ብቻ አልፏል። 2017 ዓመት ምረት ላይ 585,000 ተማሪ ለፈተና ተቀምጦ 48,000 ተማሪ አልፏል። እኒህም በአጠቃላይ በዚህ 4 ዓመት ውስጥ 3 ሚሊዮን ተማሪ ለፈተና ተቀምጦ 142,000 በማለፍ 4.7% ብቻ ሸፍኗል። በዚህ ተከታታይ ዓመት ውስጥ 2015 ዓመተ ምህረት ከ2014 ዓመተ ምህረት 51,000 ተማሪ የቀነሰ፣ 2016 ዓመተ ምህረት ከ2015ቱ 160,000 የቀነሰ፣ 2017 ከ2016ቱ 98,000 ተማሪ በአጠቃላይ 310,000 የሚሆን ተማሪ ፈተና ላይ ሳይቀመጥ ቀርቷል። ይህም አጠቃላይ በ4 ዓመቱ ከተፈተነው 3 ሚሊዮን ተማሪ 10% በላይ የሚሸፍን ተማሪ ፈተና ላይ ሳይቀመጥ ቀርቷል። እድገቱ እንደሚያሳየው የድምር ውጤቱ 4.3% የሚሆነው ተማሪ እያለፈ ነው ማለት ነው። እንግዲህ እንደሚታየው 2.8 ሚሊዮን የሚሆን ተማሪ በዚህ 4 ዓመት ውስጥ ፈተና ወድቆ እድገት እየተመዘገበ ነው ሊያስብል የሚችል ነው የሚለው ነው አንዱ ጥያቄ። በእርግጥ ይህ ችግር የተከሰተው ምኑ ላይ ነው የሚለውን በደንብ ሊጠና ይገባያል። ምክንያቱም ትምህርት ሚኒስቴር ያወጣው የምዘና ስርዓት ትክክል ነበር ወይ የሚለው በጥናት መደገፍ ይኖርበታል። ትምህርት ሚኒስቴርስ የምዘና ስርዓቱን ነው የትምህርት አሰጣጡን ነው እየመዘነ እያየ ያለ የሚለውም ለውጥ የተደረገበት የሚለውንም መታየት አለበት። እኒህ 1,000 በላይ የሚሆኑ ትምህርት ቤቶች ምንም አይነት ተማሪ ሳያሳልፉ ትምህርት ቤት ነን ብለው መምህራን ተቀጥሮላቸዋል፣ በጀት ተበጅቶላቸዋል። ተማሪው ጊዜውን ሰውቶ ዓመት እስከ ዓመት ይመላለሳል። ነገር ግን ትምህርት ቤቶቹ አያሳልፉም። ተማሪውም ቢሆን ትምህርት ላይ ነው ወይ ጊዜውን እያሳለፈ ያለ የሚለውን መፈተሽ ይኖርበታል። ቤተሰብስ ትምህርት ቤት ልጆቹን መላክ እና መመለሳቸውን ማየት መቁጠር ብቻ ነው ወይ የሚለውም በደንብ መጠናት መፈተሽ አለበት። በአጠቃላይ ትምህርት ቤቱንና ትምህርት ስርዓቱን እመራዋለሁ የሚለው መንግስትና ክቡር ሚኒስትሩ ችግሩ ምንድን ነው የሚለውን በደንብ ጥናት ላይ መሰረት አድርጎ ማወቅ ይጠበቅባቸዋል። ለውጥ ነው የሚሉትን ሪፖርት ትተው ምንድነው ችግሩ የሚለው ላይ ትኩረት ቢደረግ የተሻለ ይመስለኛል። 95% የሚሆነው ተማሪ እየወደቀ ለውጥ አለ እድገት አለ ማለቱ ተገቢ ነው ብለን አናምንም። ምክንያቱም ብዙ ተማሪ ይወድቃል፣ በአመት ዓመት ብዙ ተማሪ ይወድቃል፣ በአመት ዓመት ብዙ ተማሪ ይባክናል። ይሄ ትውልድ እየባከነ ነው። አሰጣጣችን፣ ትምህርት አቀባበላቸው፣ ሁሉም ነገር መፈተሽ ያለበት ተፈትሾ አንድ መፍትሄ ላይ መድረስ ያለብን እንጂ ይህንን ያህል ተማሪ በየአመቱ እየወደቀ ቀጣይ እጣ ፈንታው የትውልዱ መዳረሻ የት እንደሚሆን ማወቅ ግድ ይላል። ሁሉም ባለድርሻ አካል ኃላፊነት አለበት። ወላጅ ልጆቹን መፈተሽ አለበት። ቤተሰብ ልጆቼ የት ውለው የት ገቡ፣ ትምህርታቸው ላይ ትኩረት አደረጉ አላደረጉ የሚለውን ከመምህራንም ከትምህርት ቤትም ከአጠቃላይ ማህበረሰቡ ጋር ሆኖም የትምህርት ስርዓቱን መፈተሽ ያስፈልጋል። እንደ ትምህርት ሚኒስቴር፣ እንደ ትምህርት ቢሮም፣ እንደ ትምህርት ቤትም ትምህርት የሚሰጥበትን አግባብና ትምህርቱን ለተማሪዎች እንዴት እየተተላለፈ እንደሆነ መጣራት ማረጋገጥ ይኖርበታል። የትምህርት ምዘና ቢሮ ትምህርት የሚሰጠውና የሚመዘንበትን መንገድ
ማጣራት፣ ማረጋጋት፣ ወደኋላ መፈተሽ ይጠይቃል። ትውልድ እየከሰረ በትውልድ ላይ ቁማር መቀመር ተገቢ አይደለም።